ሰላም ጤና ይስጥልን ውድ የመላው ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ዓለምን ጭው የሚያሰኝ ሰበር ዜና ተሰምቷል። እንዲሁም በመካከለኛ ምስራቅ ሰማይ ላይ የጦርነት ዳመራ አዣቧል። እስራኤል በኢራን ወታደራዊ ይዞች የፈጸመችው ጥቃት ተከትሎ ከባድ አጸፋዊ እርምጃ እንደምትወስድ ቴህራን ዝታለች። ዓለም እስትንፋሷ የተቆራረጠ ይገኛል። በዝርዝር እንመለከተዋለን። የዛሬ ዘገባችን የሚያመለክተው የእስራኤል አየር ኃይል በኢራን ምስራቃዊ ክፍል ላይ የሚገኘው የሚሳኤል ማከማቻ ላይ ጥቃት ፈጽማለች። እስራኤል ይህን እርምጃ ለደህንነት ያስገዳጅ ነው ስትል ገልጻለች። የኢራን ከፍተኛ ወታደራዊ ባለስልጣን ግን እስራኤል ቀይ መስመሩን አልፋለች፣ ምላሻችን መላው ዓለም በጉጉት ይጠብቅ ስትል አስጠንቅቃለች። አሜሪካ በጉዳዩ ላይ ያላትን ስጋት እየገለጸች ሲሆን ሩሲያ በበኩሏ ማንኛውንም ጥቃት ዓለም ሰላም አደገኛ ነው በማለት እስራኤልን ኮንናለች። ይህ እንዲህ እንዳለ በቀይ ባህር ላይ የሚገኘው ሁቲ ማንኛውም መርከብ በቀይ ባህር ላይ መቅዘፍ አይችልም ሲል አስጠንቅቋል። ይህ ግጭት ወደ ቀጥተኛ የኒውክሌር ጦርነት ያመራ ይሆን ወይስ በዲፕሎማሲ መፍትሄ ይገኝለታል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱ ቢባባስ ኢትዮጵያ ኒውክሌር ላይ ምን አይነት ተጽዕኖ ይኖረዋል? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮን ላይክ በማድረግ ሌሎች እንዲደርስ አድርጉ። ነገ በሌላ መረጃ እንከሰታለን። እናመሰግናለን።